በጣም ኤክስፔንሲቭ የሆኑ ዌዲንጎች ማለት ነው ሰርጎች ከፍቺ ጋር በጣም ኮሪሌሽን እንዳላቸው ታውቃላችሁ። አንዳንዶቻችሁ ቅናት ነው ምናምን የምትሉ አላችሁ። ፕሊዝ ዶንት ሜክ ሚ ላፍ ኦኬ። አንድ ሰርጎች ካያችሁ ባይ ዘ ዌይ ለሰርጉ የሚወጣው ወጪ በጣም ትልቅ ኢንቨስትመንት መሆን የሚችል why are you spending your money on this expensive wedding just for one day? No. Listen, I'm gonna be the big sister that you don't have and tell you that's a dumb thing to do. Stop. Hi guys. እንዴት ናችሁ? Thank you so much for watching again episode 2. Oh my god, I'm so proud of myself. ልነግራችሁ አልችልም ማለት ነው። episode 1 ጨርሰን episode 2 ሪከርድ እያደረግን ነው እና thank you so much for watching and following this journey with me. በጣም አመሰግናለሁ። እንዴት ናችሁ? ደህና ናችሁ ወይ? How's everything with you guys? እኛ ጋር ዛሬ በጣም ኃይለኛ ስኖ እየጣለ ነው እና I think ትምህርት ቤት everything is shut down tomorrow too. Tomorrow's Monday. By the way, እሁድ ነው ሪኮርድ ማድረገው ይሄንን ቪዲዮ ጊዜ ማገኘው ማለት ነው እና thank you so much ማለት ፈልጋለሁ። በጣም ኃይለኛ ስኖ እየጣለ ነው እና I'm so warm and cozy today. በመጀመሪያ ኤፒሶድ እንዳልኳችሁ ማለት ነው አውትፊት ቼክ አለ እና መጨረሻ ኤፒሶዱ ካለቀ በኋላ አውትፊት ቼክ ከእናንተ ጋር ሼር አደርጋለሁ because that's one of my content that I wanted to share with you guys. And also በመጀመሪያ ቪዲዮ እንደተናገርኩኝ I'm a stay at home mom. ስለዚህ እንደዚህ ተነስቼ ራሴን በደንብ አፕሊፍት ለማድረግ አውትፊቶችን ምናምን እየመረጥኩኝ ከእናንተ ጋር ሼር ማድረግ ሜካፕን ሜካፕ ቱቶሪያል እንኳን መስጠት አልችልም፣ ግን እንደዚህ ሜካፕን አድርጌ ምናምን ከእናንተ ጋር ቁጭ ብዬ ማውራት is part of this podcast. ስለዚህ እሱን መጨረሻ ላይ ሼር አድርጋለሁ። ዛሬ የሚገርማችሁ የለበስኩት ማለት ነው የባሌን ሁዲ ነው። It's like a personalized hoodie, Brooklyn and Addis from Fabletics. By the way, Fabletics በጣም አሪፍ እና አፎርዳብል የሆነ ብራንድ ነው። ስለዚህ check some things out if you guys are interested. እሱን ነው ስታይል ያደረኩት እና መጨረሻ ከዚህ ኤፒሶድ በኋላ ኤፒሶዱን አይታችሁ እንደጨረሳችሁ መጨረሻ ላይ outfit check አለ ማለት ነው እና if you guys are into fashion and like outfits, get ready with me አይነት ኮንተንቶች መጨረሻ ላይ ማስገባውን ቪዲዮ ቼክ አድርጉ ማለት ነው። በተረፈ ሌላ ምን እንደሆነ ታውቃላችሁ? like I said በጣም ኃይለኛ ስለሆነ ያለው like it's so ugly outside and so dark. ምናልባት ይሄን ኤፒሶድ ከጨረስኩኝ በኋላ if it's not too dark outside አሳያችኋለሁ እንዴት crazy እንደሆነ ማለት ነው። እና do you guys like my makeup? በእናታችሁ እኔ I'm not so good with makeup, ግን የሚገርማችሁ ሰርቼ ከጨረስኩኝ በኋላ ሳየው በጣም ወደዋለሁ። look what I did here. No, I did good, right? Thank you so much. Comment ላይ ጻፉልኝ what you guys think about my makeup. By the way በጣም በቃ ራሴን ለማስተማር ፈልጋለሁኝ፣ ግን I'm lazy when it comes to watching ይሄ ሜካፕ ቱቶሪያል ምናምን ቪዲዮዎች ብዙም ጎበዝ አይደለሁም ብታዩ። በቃ ስልችት ነው የሚለኝ። I'm so lazy when it comes to that እና ዝም ብዬ ራንድም ነው ማድረገው እና ዛሬ ራሱ ሜካፔን እየሰራሁኝ እዚህ እንትን ኮንቱር ገና አሁን ነው ኮንቱር ራሱ ማድረግ የለመድኩት እና በጣም አብዝቼበት የሆነ ጥቁር ነገር ብሎ ነበር። ኦልሞስት ማዲያት ነበር የሚመስለው፣ ግን I think I kind of fixed it with እንትን ብላሽ አረኩበትና ትንሽ ብለንድ ሳረገው ተስተካከለ። ኤኒዌይስ የዛሬው ኤፒሶድ ምንድነው? ስለ ሜካፕ እና ስለ አውትፊት ልታወሪኝ ነው የመጣሽው ልትሉኝ ትችላላችሁ፣ ግን አይደለም። obviously we're gonna be talking about ዛሬ የምናወራው ስለ ትዳር ማለት like ስለ ዌዲንግ actually not ትዳር እሱ በጣም ብሮድ የሆነ እንትን ነው
ቶፒክ ነው እና በሌላ ኤፒሶድ በደንብ ኦርጋናይዝድ ሆኜ ተዘጋጅቼ ላፕቶፔን ይዤ መጥቼ ምናምን እናወራለን ስለሱ። ዛሬ ግን I just want to go with the flow guys። እንዳልኳችሁ በቃ የሆነ ጨለማ ቀን በጣም ኃይለኛ ስሎ እየጣለ ነው outside ምናምን እና I just want to have like a fun nice conversation with you guys። ስለዚህ ማውራት የምፈልገው ስለ ዌዲንግ ነው እና እንዳውም የሆነ ቪዲዮ ለቅቄ ነበር ቲክቶክ ላይ ማለት ነው እና ያው አብዛኞቻችን ባይ ዘ ዌይ ሼር እያደረግነው ያለ ነው አይነት ቶፕ ኦፒኒየን ነው። ምንም አዲስ ነገር አይደለም ሼር ማድረገው ከእናንተ ጋር። ግን እስቲ እናንተ የሚሰማችሁንም ማወቅ ስለምፈልግ ኮሜንት ላይ ትጽፉልኛላችሁ። እና ዌዲንግ እና በጣም ላቪሽ ወይ ደግሞ በጣም ኤክስፐንሲቭ የሆኑ ዌዲንጎች ማለት ነው ሰርጎች ከፍቺ ጋር በጣም ኮሪሌሽን እንዳላቸው ታውቃላችሁ። obviously በጣም ብዙ ስተዲዎች እንደሚያሳዩት ማለት ነው በጣም ኤክስፐንሲቭ የሚባሉ ዌዲንጎች are linked to high divorce rate። ያ ማለት ምን ማለት ነው? እንግዲህ ዌልዚ ሆናችሁ ማለት ነው ገንዘብ በጣም ኖሯችሁ ባለ ሀብት ሆናችሁ ትልቅ ዌዲንግ ማድረግ it's not a big deal አይደለ? ምክንያቱም አንድ ሚሊዮነር ለሆነ ሰው በኢትዮጵያ እንኳን ሚሊዮነር አሁን ያን it's not ሚሊዮነር ማለት ያው እንግዲህ I don't know it's different okay ሚሊዮነር whatever በጣም ባለ ሀብት የሆነ ሰው ትልቅ ዌዲንግ ቢያደርግ it's not a big deal። ምክንያቱም ለምሳሌ 100 ሚሊዮን ባንክ አካውንት ውስጥ ያለው ሰው 200 እና 300 2 እና 3 ሚሊዮን አውጥቶ I don't know መቼም ከዛ በላይ ነው ኮስት የሚያደርገው አሁን የምናያቸው ዌዲንጎች። ግን ብቻ እንደዛ አካባቢ አውጥቶ ትልቅ ሰርግ ቢደግስ ቢግ ዲል አይደለም አይደለ? ግን አሁን ለአቨሬጅ ነው ይሄ ስተዲ የሚያመለክተው for the average people throwing out this lavish expensive weddings is gonna hurt their marriage in the future። ለምን ቢባል አንደኛ ምናልባት ብድር ውስጥ ገብተው ነው እነዚህ ሰዎች እንደዚህ አይነት ሰርግ የሚያደርጉት። ሁለተኛ ነገር ብድር ውስጥ እንኳን ባይገቡ ምናልባት they're getting deep into their savings አይደለ? ወይ ደግሞ በጣም ሴቪንጋቸውን ወይ ያላቸውን በቃ ጥሪት ያጠራቀሙትን ገንዘብ እንዳለ አውጥተው ነው እንደዚህ አይነት ሰርጎችን የሚደግሱት ማለት ነው። እና ያ in the future ትዳራቸው ላይ ጫና ይፈጥራል ስተዲው እንደሚያሳየው ማለት ነው። እና በለቀኩት ቲክቶክ ቪዲዮ ላይ አንድ እንዳውም ጥሩ ኮመንት ያደረገ ሰው ነበረ። ሰው ዌልዚ የሆነ ሰው ድሮም እንደዚህ አይነት ሰርጎችን ያደርጋል it's not a new thing። እና it is true ይሄ ዌልዚ ለሆነ ሰው ገባችሁ ገንዘብ ሞልቶ ለተረፈው ሰው ሳይሆን እንደኔ ላላችሁ አቨሬጅ ፒፕል ነው ይሄ ስተዲ የሚናገረው ማለት ነው። እና ይህንን ቶፒክ ለምን አነሳው ዛሬ? በቃ ሶሻል ሚዲያ ላይ በጣም እንደዚህ አይነት ሰርጎች ትሬንድ እያደረጉ እያየን ነው nowadays especially ማለት ነው። ድሮ እንዳውም ኢቭን በቲቪ ድራማ ምናምን ህብረተሰቡን ለማስተማር የሆነ ጊዜ በቃ ልክ እንደ ቶፒክ በጣም ለማስተማር ሁላ ድራማ ምናምን ይሰራ ነበረ። ገባችሁ? ከአቅማችሁ በላይ እንደዚህ ብድር ውስጥ ገብታችሁ ሰርግ በሚባል ይሄ ሶሳይታል ፕሬሸር እንትን አትበሉ፣ ገንዘባችሁን አላስፈላጊ ቦታ ላይ አታውጡ። ከዛ በኋላ እንዴት ትዳራችሁን አፌክት ሊያደርግ እንደሚችል ምናምን በድራማ ምናምን እየተሰራ ህብረተሰቡን ለማስተማር በጣም ጥረት ይደረግ ነበር። የሆነ ጊዜ ላይ በጣም ጎጂ ባህል ነው ተብሎ ማለት ነው። እና ናውዴስ ደግሞ ሶሻል ሚዲያ ላይ እንዳውም ከድሮ ብሶ ጨምሮ ድሮ ምንድን ነው ሰርግ አለ፣ መልስ አለ፣ ቅልቅል አለ አይደለ? ሽምግልና ድግስ አልነበረም። አሁን ግን ሶሻል ሚዲያ ላይ ሽምግልና አለ፣ ዌዲንግ ሻወር አለ። ዌዲንግ ሻወር the American style modern። ከዛ በኋላ ደግሞ ትራዲሽናል አለ።
ትራዲሽናል ዌዲንግ ሻወር አይ ቲንክ ሾሽላ ነው ምናምን ተብሎ ማለት ነው። ከዛ በኋላ ደግሞ ዋና ዌዲንግ ፓርቲ አለ። ከዛ በኋላ ደግሞ መልስ አለ። ከዛ ደግሞ ቅልቅል አለ። it's just like over the top ማለት ነው። እና ሽምግልናው ራሱ በቃ ድምቅ ያለ ሰርግ ነው። ዴኮሩ፣ ልብሱ it's just ድግሱ the dozens of flowers like millions and millions dozens of flowers roses ምንም እኔ ሊገባኝ አልቻለም ማለት ነው። ማን ይሄን ትሬንድ የጀመረው? I mean shout out good for the businesses by the way ማለት ነው። ለነዚህ ለፎቶግራፈሮች፣ ለኬተሪንጎች፣ ለአበባ ሻጮች ምናምን በጣም አሪፍ ቢዝነስ ነው። እና I'm not trying to like you get what I'm saying block your blessings here የእነሱን blessing ለመዝጋት ሳይሆን በጣም በቃ I find it very interesting like how did we become I don't know የኛ generation ሳስበው more financially aware የሚሆን የድሮን ካልቸር እንዳውም ትንሽ እየቀየረ ምናምን ባይ ዘ ዌይ አለ እንደዛም የሚያደርግ እንዳውም የድሮን ካልቸር ነው። ይሄ አላስፈላጊ ነገር ነው። እኔ ይሄን ወጪ እዚህ ሰርግ ብዬ ከማወጣ ኑሮዬ ላይ ኢንቨስት ባረግስ። አንዳንድ ሰርጎች ካያችሁ ባይ ዘ ዌይ ለሰርጉ የሚወጣው ወጪ በጣም ትልቅ ኢንቨስትመንት መሆን የሚችል ትልቅ ቢዝነስ ልትጀምሩበት የምትችሉት አይነት ወጪ ነው። ወይ ደግሞ ቤት ልትገዙበት I'm serious especially አሁን ባለው ኢኮኖሚ ማለት ነው በጣም ትልቅ ገንዘብ ነው የሚወጣው እነዚህ ሰርጎች ላይ ማለት ነው። and then again ማለት የምፈልገው ነገር እዚህ ጋር መታችሁ አንዳንዶቻችሁ ቅናት ነው ምናምን የምትሉ አላችሁ። please don't make me laugh okay እኔ በጣም ፋይናንሻሊ ሪስፖንሲብል የሆንኩ ሰው ነኝ እና በእንደዚህ አይነት ነገር አልቀናም። like come on now like let's be for real like እንተዋወቃለን እና okay አንተዋወቅ ማን ሶሪ ገና እየተዋወቅን ነው። anyways the point is ማለት ነው በጣም በቃ ይሄንን ቶፒክ ማንሳት የፈለኩት ለምንድን ነው በጣም ኮሜንቶች እያየሁኝ ሶሻል ሚዲያ ላይ ብዙ ሴቶች ብዙ ወጣት ሴቶች በእነዚህ ዌዲንጎች በእነዚህ ትሬንዲንግ ዌዲንግስ ኢንፍሉዌንስ እየተደረጉ ነው እና like it does really በቃ obviously ሰው እንደመሆናችን መጠን ሶሻል ሚዲያ ላይ በምናየው unrealistic stuff አንዳንዶቻችን በጣም ነው ራሳችን ኮምፔር እያደረግን የሆነ ማይሆን አይነት ዲፕሬሽን ውስጥ ወይ ደግሞ በቃ ማይሆን አይነት ኤንግዛይቲ ውስጥ ምንገባው ወይ ደግሞ በቃ ስታንዳርድ እየሆነ እየመጣ ነው ይሄ ነገር ማለት ነው። እና ማይሆን ኤክስፔክቴሽን ደግሞ ይፈጥራል ሰው ላይ ማለት ነው። ማይሆን ጫና ድሮም ይሄ የሶሳይቲያችን ኤክስፔክቴሽን ነው ሰው ላይ ጫና ፈጥሮ ወላጆችም የገሌን ሰርግ በልቼ የእንትናን ሰርግ በልቼ አንቺ እንዴት ነው ሰርግ ማልደግሰው ይገርማም ሳይን ማን ከማን ያንሳል አይነት ነገር ውስጥ እየገቡ ራሳቸውንም ማስጨንቀው ልጆቻቸውንም እያስጨነቁ ከዛ ደግሞ ሴቷ ደግሞ obviously ብዙ ጊዜ ሴቶች ነን እንደዚህ አይነት ችግር ያለብን ወንዶች ብዙ ግድ የላቸውም when it comes to ወጪ ምናምን እኛ ነን ብዙ እንትን ምንለውና ከድሮም ጀምሮ ሶሳይቲው የሚፈጥረው ጫና ነው ሰውን አላስፈላጊ ችግር ውስጥ የሚከተው የነበረው። አሁን ደግሞ በሶሻል ሚዲያ በጣም እየባሰ እየመጣ ስለመሰለኝ ነው በዚህ ቶፒክ ላይ ማውራት የፈለኩት እና ፕሊዝ ፊል ፍሪ እናንተም ሪስፔክትፉል ሆናችሁ የሚሰማችሁን ነገር ስለዚህ እስቲ ኮሜንት ላይ ጻፉ። ምን ትላላችሁ? ይሄ ነገር ጥሩ ነው? ለሶሳይቲ ጠቃሚ ነው አይደለም? keep in mind እኔ ያወራሁ ያለሁት ስለ አቨሬጅ ልክ እንደኔና እንደናንተ working class people ማለት ነው። ይሄ ትልቅ ቢዝነስ ራን ስለሚያደርግ ባለ ሀብት አይደለም ሮያል ፋሚሊ ሆኖ you get what I'm saying ወይ ደግሞ በጣም ቤተሰቦቹ ሞልቶ ተርፏቸው ለሚደግሱለት አይነት ሰው አይደለም። ለኔና ለእናንተ አይነት average people working class ለሆነ ሰው እንደዚህ አይነት ኤክስፔንሲቭ ዌዲንጎች አስፈላጊ ናቸው ወይስ አይደሉም? ሶሻል ሚዲያ ላይ እነዚህ ኤክስፔንሲቭ ዌዲንጎች ይሄ ሽምግልና የምትሉት በቃ like you know
በሲዝን ማለት ነው ሰለብሬት እየተደረጉ የምናያቸው ዌዲንጎች ሶሳይቲያችን ላይ ምን አይነት ተጽዕኖ ይፈጥራል ብላችሁ ታስባላችሁ? ኔጌቲቭ ፖዚቲቭ። እስቲ ኔጌቲቭንም ፖዚቲቭንም ዲስከስ አድርጉ ኮሜንት ላይ ማለት ነው። እና እኔ ግን የሚሰማኝን ነገር እየነገርኳችሁ ነው። እኔ የሚሰማኝ አስፈላጊ ነው ብዬ አላስብም። ለምሳሌ ማለት ነው ወርኪንግ ክላስ ሲባል በአሜሪካ እንሄዳለን። እኔ እዚህ ስለምኖር በዚህ እንሂድ። ኢትዮጵያ ያላችሁ ደግሞ በኢትዮጵያ ትነግሩኛላችሁ ኮሜንት ላይ። አሁን እዚህ ሀገር ማለት ነው 1% አንድ ሰው 2% ሃውስሆልድ ውስጥ 2 ፒፕል ሁለቱም ኢንካም ያላቸው ሰዎች ኦን አቨሬጅ ምን ያህል ገቢ ነው ያላቸው? ምን ያህል ነው ገቢያቸው? ገቢያቸው ምናልባት ከ150 ኦልሞስት ወደ 200K አካባቢ ነው አይደለ? ሁለት ሰው የሚሰራው ማለት ነው። ኦን አቨሬጅ ነው የምናወራው፣ ባይ ዘ ዌይ ሁሉንም አይደለም። ኦን አቨሬጅ እንደዛ ነው ኢንካማቸው አይደለ? ሁለት ባልና ሚስት የሚኖሩበት ቤት ውስጥ ሁለቱም የሚሰሩ ከሆነ ከ150,000 እስከ 200,000 ድረስ ኢንካም አላቸው ተብሎ ይገመታል። አንድ ሰው ብቻ ባልየው ብቻ ደግሞ የሚሰራ ከሆነ ኦን አቨሬጅ ለስ ዛን 100K ነው ኢንካማቸው። ኢማጅን ማለት ነው። እንደዛ ኢንካም ያላቸው ሰዎች ይጋባሉ። ሲጋቡ እዚህ ሀገር ይሄ በጣም ኤክስፐንሲቭ በጣም በቃ ኢቨን ዴስቲኔሽን ዌዲንግ ምናምን ላድርግ ካላችሁ ምን ያህል ነው የሚፈጀው? እስቲ ያደረጋችሁ ሰዎችና ምናልባት within the past 2 years ምናምን ተጋብታችሁ እንደዚህ አይነት ዌዲንጎች ያደረጋችሁ ሰዎች ምን ያህል ነው ያወጣችሁት? ኮሜንት ላይ መጻፍ ትችላላችሁ። ግን እኔ እስከማውቀው ድረስ ማለት ነው እስካየሁት አይነት እስካነበብኩትም እስካየሁትም እስካሁን ድረስ እስከማውቀው ድረስ እንደዚህ አይነት ዌዲንጎች ኤክስፐንሲቭ የሚባሉት it's not less than 780K 100K አይደለ? አቨሬጅ ዌዲንግ ምን ያህል ኮስት ያደርጋል? በጣም በቃ ዝም ብሎ ላይክ ጀስት ሬጉላር ጀስት ዲሰንት ቬኒው የሆነ ዲሰንት የሆነ ኬተሪንግ ምንም ሳታካብዱ ማለት ነው። እዚያ ጋር ሰርግ ላድርግ ብትሉ እስከ 50,000 ድረስ ታወጣላችሁ። I'm telling you guys ታወጣላችሁ። especially አሁን ባለው ኢኮኖሚ ማለት ነው። ካልተሳትኩኝ አርሙኝ ኮሜንት ላይ። እና አሁን እንደዚህ አይነት ኢንካም ያላቸው ሰዎች the average people of America ማለት ነው ሲጋቡ ኤክስፔንሲቭ ዌዲንግ እናደርግ ብለው ካሰቡ ኢማጂን ሴቪንጋቸውን እንዳለ አውጥተው ነው የሚደግሱት። ሴቪንጋቸው ላይ በቃቸው ይችላል። አንዳንድ ሰው ሎን ኢቨን አሜሪካን ሀገር ነው የምላችሁ፣ ኢትዮጵያን እርሱት። አሜሪካን ሀገር ተበድሮ አብዛኛው ቤተሰብ ነው የሚችለው። በተለይ የሴት ቤተሰብ ነው ከቨር የሚያደርገው ዌዲንግ ማለት ነው። እና ከሪታይርመንቱ ከምኑ ቤተሰብ ራሱ ማለት ነው ወላጆቻቸው ከሪታይርመንታቸው ከሴቪንጋቸው ምናምን አውጥተው ነው የሚደግሱት ማለት ነው። ኢቨን እንደው በቃ ሬጉላር ዌዲንግ የሚባሉትን ማለት ነው። ኤክስፐንሲቭ ደግሞ ይሁን ከተባለ ያው እንግዲህ አቨሬጅ ፐርሰን ሆኖ ኤክስፐንሲቭ ዌዲንግ ነው የምፈልገው ካለች አንድ ሴት ወይም ካሉ እነዚህ ካፕሎች ከራሳቸው ሴቪንግ ከ401K ወይ ደግሞ ብድር ውስጥ ገብተው ነው የሚደግሱት ይሄንን ሰርግ ማለት ነው። እና ለዛ ነው እኔ በቃ ልክ እንደ ቶፒክ አሁን እዚህ ጋር መጥቼ ከእናንተ ጋር ማውራት የፈለግኩት። እና ደግሞ ፊውቸር ጀኔሬሽን አሁን እነዚህ ታናናሾቻችን አሁን ሊያገቡ ያሰቡ ወይ ደግሞ ፊውቸር ለማግባት ፕላን ያላቸው ምን ይማሩ እስቲ ምንድን ነው ምንላቸው when it comes to like wedding የሚለውን ነገር ዲስከስ ለማድረግ ነው። እና እንደዚህ አይነት አቨሬጅ ኢንካም ያለው ሰው less than 10% of your income ነው ዌዲንግ ላይ ስፔንድ ማድረግ ያለባችሁ። if you spend more than 10% of your income, I don't know what to tell you guys. It definitely is going to be a burden to your relationship. It's definitely going to affect your relationship. ምክንያቱም finance is one of the number one reasons why people divorce አይደለ?
I don't know እንግዲህ ብዙ ሶሻል ሚዲያ ላይ ምናምን አንዳንድ ሰው they say the reason is like intimacy, this and that. No, finance is actually the main reason why people get divorced. And now it should be a topic. It should be something we need to talk about as a society. እና እንደዚህ አይነት ቶፒኮች ሲነሱ አንዳንድ ሰዎች ለምን እንደሆነ አላውቅም ቶሎ ብለው they get offended or they want to say oh ስለቀናሽ ነው እንደዚህ ስለሆንሽ ነው no like as a civilized people we should be able to have this kind of conversations without being like judgmental or without being negative. You get what I'm saying? ምክንያቱም it's important ለfuture generation የሆነ ነገር ማስተማር መቻል አለብን ማስተማር ባንችል እንኳን okay hey listen like it is what it is ኢንካማችሁ እንደዚህ አይነት ከሆነ make sure like you think about like what matters the most what ምንድነው ማተር የሚያደርገው አሁን ሁለት ሰዎች ሲጋቡ እኔ በግል አስተያየቴ ስትጋቡ አሁን ልጅ ይመጣን አይደለ ለልጆቻችሁ ማሰብ አለባችሁ ሁለተኛ ነገር አትሊስት ለ6 ወር የሆነ ነገር እንኳን ቢፈጠር አብዛኛው ጊዜ አሁን ለምሳሌ ልጅ ሲመጣ ሴቷ የምትሰራ ከሆነ ምናልባት most of the time ወደ ስራ ላትመለስ ትችላለች ልጅ ከመጣ በኋላ especially ደግሞ አሜሪካን ሀገር ነው የምለው ምክንያቱም ያን ያህል ሰፖርት የለም somebody need to take care of this child especially ደግሞ daycare if you're against daycare እንደዛ ነው የሚሆነው I'm one of the examples here እና ስለ daycare by the way ራሱን የቻለ ኤፒሶድ ነው ምሰራላችሁ ምናወራው ማለት ነው it's a whole another beast we need to get into ግን ማለት ነው just to stay in topic and ስለዚህ 1% income ነው የሚሆነው እና ያንንም ካልኩሌት ማድረግ አለባችሁ የሁለታችሁንም ኢንካም እንትን ከማለት ካገባን በኋላ ምንድነው አላማችን ቶሎ ነው ልጅ መውለድ የምፈልገው ልጅ ከተወለደ እኔ ቤት ነው የምቀረው አንተ ነው የምትሰራው ስለዚህ ኢንካማችን ይሄን ያህል ነው ምን ያህል ነው ሴቪንግ ያለን እንዳውም አንዳንድ ጊዜ እኔ ጥሩ ሃኒሙን ማሳለፍ ይሻላል ብዬ ነው የማስበው ማለት ነው ጥሩ ሜሞሪ እንዲኖራችሁ እና ተስታይን ቶፒክ ማለት ነው በጣም እንዳልበታተን እሱን ማሰብ አለባችሁ እና ፊውቸር ለማግባት ፕላን ያላችሁ ወጣት ሴቶች እኔ መመክራችሁ do not get influenced by this lavish weddings you see on social media it's not realistic አይደለም it's dumb በቃ I'm going to be honest with you guys አንዳንዶቻችሁ በጣም ልትበሳጩ ትችላላችሁ በዚህ ኮሜንት ምናምን አፎርድ ማታረጉትን ዌዲንግ ፓርቲ ሰው እንዳይላችሁ ሰው ዋው እንዲልላችሁ ወይ ደግሞ ስታተሳችሁን አለን ብሎ ለመታየት የምታደርጉ ከሆነ it's such a dumb financial decision and it will definitely affect your relationship in the future ማለት ነው I'm telling you guys whether you like it or not እኔ አለኝ ሞልቶኝ ተርፎኛል ከኢንካሜ 10% እንኳን አይሞላም even though I'm spending this much money ይሄን ያህል በጣም ብዙ ብር እንኳን አወጣው ተብሎ ይሄን ያህል የተጋነነ ዌዲንግ እንኳን ባረክ የ10% እንኳን ኢንካሜን አይሞላም ብላችሁ የምታስቡ ሰዎች I'm so happy for you more power to you more blessings to you go right ahead and celebrate your wedding as however you want okay good average ተቀጣሪ ሆናችሁ average people even if business እንኳን small business ያላችሁ ብትሆኑ even if business እንኳን ላይ ያላችሁ ሰዎች ብትሆኑ ኢንካማችሁና የምታወጡት ነገር እንትን ማለት አለበት ሴንስ መስጠት አለበት ማለት ነው እና ያን ነው ልላችሁ የምችለው እኔ the most important thing ብዬ ማስበው wedding ስለ ትዳርን ተውትና when it comes to wedding የምትነሷቸው ፒክቸሮች ምናልባት ቪዲዮዎች that's your memory ያን ነው ሜሞሪያችሁ ለልጆቻችሁ የምታሳዩት እሱን ነው ስለዚህ ቆንጆ ፎቶ ይኖራችሁ ቆንጆ ቪዲዮዎች ይኖራችሁ ለማስታወሻ to look back at it and leave those
good times, good memories እንደሱ አይነት ነገር ይኖራችሁ። ከዛ በተረፈ ግን ሌላው ትርፍ ነው። I'm telling you guys ማለት ነው። ይሄንን ምለው just because you see it on social media ላይ ስላያችሁ በጣም ራሳችሁ ላይ ስትረስ ወይ ደግሞ ፕሬሸር የምትፈጥሩ ሰዎች እንድትነቁ ነው፣ እንድትተውት ነው ይሄንን ሐሳብ ማለት ነው። the smartest thing to do ማለት ነው። እንደውም the cool thing በቃ like if you want to be the coolest right now like in this time and age is not to have a wedding that you can't afford. You don't have to have a wedding. I'm telling you guys. Save your money. If you have student loan, pay off your student loan. If you have a plan to buy a home, spend that money on your down payment. I'm telling you guys, that's what matters. ከተጋባችሁ በኋላ ማተር የሚያደርገው ብድር አለባችሁ፣ እዳ ውስጥ ነው ያላችሁት፣ የምትኖሩበት ቤት አላችሁ፣ ተከራይታችሁ ነው የምትኖሩት፣ ቤት የመግዛት ፕላን አላችሁ፣ ቤት የመግዛት ፕላን ካላችሁ put that money for your down payment. Why are you spending your money on this expensive wedding just for one day? No. Listen, I'm going to be the big sister that you don't have and tell you that's a dumb thing to do. Stop. Okay? እና አሜሪካን ሀገር ስትኖሩ ስቱደንት እንግዲህ ኮሌጅ የሄደ ሰው ከሆነ ስቱደንት ሎን አለባችሁ። በኢትዮጵያ እንኳን ብናየው እሺ ምናልባት ብዙ ብድር የለም መሰለኝ። አሁን ተጀምሯል። አይ ቲንክ መኪናም ክሬዲት ሆኗል። አሁን ያው እንደዚህ ቢዝነስ ውስጥም ስትገቡ ክሬዲት አለ ምናምን። ምናልባት ኢትዮጵያም እንደዚህ አይነት ሲቹዌሽን ውስጥ ልትሆኑ ትችላላችሁ። ብቻ ግን either way አሜሪካም ሆናችሁ ኢትዮጵያም ሆናችሁ የትም ሆናችሁ ብድር ካለባችሁ እሱን ነው ማስቀደም ያለባችሁ። ሁለተኛ ነገር ምትኖሩበትን ቤታችሁን ነው ማስተካከል ያለባችሁ። ቤት የመግዛት ፕላን ካላችሁ invest on that. That's what you need. I'm telling you. 6 months, a year, 2-3 years after the wedding, nobody's going to remember your wedding. Trust me. Nobody cares about that. You don't care about that. That's not what's going to matter. የሚያደርገው ነገር የምትኖሩበት ቤት ነው፣ የያዛችሁት ንብረት ነው። ስለዚህ እሱ ላይ ኢንቨስት አድርጉ። ሴቪንግ ይኖራችሁ። የሚፈጠረው ነገር አይታወቅም። ገባችሁ? ልክ እንዳልኩት አሁን ቅድም I don't know if I finished my thought. By the way, bear with me ማለት ነው. I'm still learning. ይሄ እንትን ሐሳቤን ሳልቀላቅል በደንብ መጨረስን እየተማርኩኝ ነው። ስለዚህ bear with me. ግን ቅድም እንዳልኩት ማለት ነው ለምሳሌ ሁለት ተጋብታችሁ ልጅ ሲመጣ እሷ ቤት ምትቀር ከሆነ አንድ ኢንካም ብቻ የሚኖራችሁ ከሆነ እሱን ማሰብ አለባችሁ። ሴቪንግ ሊኖራችሁ ይገባል። ምክንያቱም ዛሬ ስራ አላችሁ፣ ነገ ላይ ኖራችሁ ይችላል። then what are you going to do? You get what I'm saying? ስለዚህ አትሊስት ለ6 ወር ቀጥ አድርጎ የሚያኖር ገንዘብ ሴቭ ማድረግ መቻል አለባችሁ። እሱ ሳይኖራችሁ $50,000 እና $100,000 አውጥቶ ኤክስፔንሲቭ ዌዲንግ መደገስ እኔ አይታየኝም። እና ያንን ነው ሼር ማድረግ የምፈልገው። investment is very important. Just focus on your 401k. You got like especially once you have kids, things are going to be real. በተለይ ደግሞ አሜሪካን ሀገር የምትኖሩ ከሆነ ልጅ ይመጣል። You need to have like health insurance for them. They are another like expense. But kids are very expensive, guys. በጣም expensive ናቸው። ኢትዮጵያም ቢሆን expensive ናቸው። ቺፕ አይደሉም። አሜሪካን ሀገር ደግሞ ገና ከተወለዱ ጀምሮ ስለ ኮሌጃቸው ታስባላችሁ። ኮሌጅ ፈንድ ሴቭ ታደርጋላችሁ ምናምን እና እንደዚህ ማተር የሚያደርጉ ነገሮች እያሉ በእንደዚህ አይነት ትሬንዶች አላስፈላጊ ወጪዎች እና አላስፈላጊ ነገሮች ኢንፍሉዌንስ ሆናችሁ ከጎላችሁ ወይም ደግሞ ከፐርፐዛችሁ
እንዳትዛነፉ ወይም ደግሞ just like just focus on your purpose and your goals ለማለት ነው። እና እስቲ እናንተ ደግሞ የሚሰማችሁን አስተያየት ኮሜንት ላይ ጻፉልኝ። I don't know. I apologize if I offend you in any way. አንዳንዶቻችሁ ቲክቶክ ላይ በለጠፍኩት ቪዲዮ ላይ ሳይ I don't know. It's just it feels like you guys got offended. ይሄንን ኢሹ አንስቼ ኮሜንት ስላደረኩኝ እና እኔ እየተናገርኩኝ ያለሁት ልክ እንደኔ ላባደር ለሆናችሁ ፊውቸራችሁ ለሚያሳስባችሁ ጎላችሁ ፋይናንሻል ስቴቢሊቲ መፍጠር ለቤተሰባችሁ በቻላችሁት አቅም you get what I'm saying ለሆነ ሰዎች ሶሻል ሚዲያ በምታዩት ደግሞ ጫና እየተፈጠረባችሁ ለሆነ ወጣት ሴቶች it does not matter. Let me tell you guys, that's not real. That's not real. Just like ignore it. And if it's real and the person that's doing it got money, that's not your problem. Like there's no competition, honey. Like you are living your purpose. You are focused on your goal. And that's all that matters. And just focus on the things that matters the most. And now the correlation, the point of this video is like there is a link. Obviously, there is a link between expensive weddings and high rate and divorce. የተባለበት ምክንያት ኖሮት ሞልቶ ተርፎት ለሚያደርግ ሳይሆን for the average people በእንደዚህ አይነት ወጪዎች ምክንያት ራሳቸው ላይ በርደን ለሚፈጥሩ ራሳቸውን ብድር ውስጥ ለሚከቱ ከሴቪንጋቸው ሙልጭ አድርገው ለእንደዚህ አይነት አላስፈላጊ ዌዲንጎች በጣም የተጋነኑ ዌዲንጎች ለሚያወጡ ሰዎች ነው እና እንደው common sense እንኳን ብታስቡት it does make sense obviously because ከተጋባችሁ በኋላ things are going to get real, honey. Things are going to get real. And when you have to have financial discussion with your husband, you're not going to be happy. ገባችሁ? የሆነ ባክአፕ ነገር ከሌላችሁ and then you spend millions and millions for a wedding. አብዛኛው ጊዜ ደግሞ ሴቶች ነን እንደዚህ አይነት ነገር ላይ አድቮኬት የምናደርገው እና ምናልባት ደግሞ ባሎቻችንን ማስጨንቀን እንደዚህ አይነት ነገር ምን ከተው ላንቺ ብዬ ይባላል በቃ አንቺ ነሽ እንደዚህ ብለሽኝ ላንቺ ብዬ አንቺን ለማስደሰት ብዬ ሊባል ይችላል አንቺም ደግሞ እኔ እንደዚህ መሆኑን አላወቅኩም ነበረ so what ምናምን obviously እና አላስፈላጊ አተካራ ውስጥ ትገባላችሁ አላስፈላጊ ስትረስ ውስጥ ትገባላችሁ አላስፈላጊ የሆነ ችግር ውስጥ ልትገቡ ትችላላችሁ እና it can be a serious issue that can damage your marriage እና focus on the things that matters. Yeah, that's all I want to say to you guys. I'm so excited. I really am so excited to continue this journey with you. You guys are really giving me a purpose to get up on days like this and just share my opinion and thoughts about things. ስላንዳንድ ነገሮች ዲስከስ ማድረግ ከእናንተ ጋር ለማውራት ለመተዋወቅ እና ኮሚኒቲ ቢልድ ለማድረግ በጣም ፐርፐስ እየሰጣችሁኝ ነውና አመሰግናለሁ ቪዲዮዬን ስለምታዩ. This is just pure entertainment and self growth and positivity, just stay positive, we're going to uplift one another because we need that, right? Why not? We need that. No, that's all I want to say to you guys. ከዚህ በኋላ ምን እንደማደርግ ታውቃላችሁ አሁን ይሄንን ልክ እንደጨረስኩኝ I'm going to be cooking dinner and take care of my baby obviously እና ደግሞ እናት ለሆናችሁ አዲስ እናት ለሆናችሁ ሴቶች በዚሁ አጋጣሚ obviously ብዙ ኤፒሶዶች ላይ እኔና እናንተ ብዙ ኮንቨርሴሽኖች ይኖሩናል ግን ለአሁን ማለት የምፈልገው ምን እንደሆነ ታውቃላችሁ do what makes you happy even though you're at home you're taking care of kids your household you're a homemaker listen you can still do what makes you happy you can still do something for yourself you can still do
just something, you get what I'm saying? Something that has nothing to do with maybe cooking or taking care of the babies. Obviously that's the priority. ግን እንደዚህ ሶሻል ሚዲያ ላይ ፓርቲስፔት ማድረግ የምትፈልጉ ከሆነ በቃ የሆነ ትንሽ አፕሊፍት ሙዳችሁን አፕሊፍት የሚያደርግ ነገር አካምፕሊሽመንት የሆነ ነገር አካምፕሊሽ እያደረጋችሁ እንዲሰማችሁ የሚያደርጋችሁ ነገር መፍጠር ትችላላችሁ። ግዴታ ሶሻል ሚዲያ አይደለም፣ ግዴታ ኮንቴንት አይደለም። ለእኔ ያው እሱ ስለሆነ ነው obviously that's why I'm doing it። ግን እንደዛ ነገር ማድረግ ትችላላችሁ። it can really change your life or it can brighten up your days። ምክንያቱም ከብዙ ሴቶች especially ከፖስትፓርተም ጋር በተያያዘ አንዳንድ ነገሮችን ስሰማ በቃ it's like every day is the same የሆነ ፖስትፓርተም ውስጥ ስትሆኑ every day is the same። በቃ ትነሳላችሁ፣ you take care of your baby throughout the days, you take care of your baby throughout the night, you take care of your baby, and now sometimes you get lost in that and now you forget like who you really are and if you have like ሌላ ፐርፐዝ አለኝ ወይ ምንድነው like what else is there for me የምትሉበት ሞመንቶች ይኖራሉ እና yeah, you just can start doing something like whatever it is, like whatever brings you joy, you can just do it. And listen, if it's social media አንዳንዶቻችሁ you don't want to do it, like you want to do it but you don't want to do it because like you might feel like I might be like a cringe, like especially now it's the cringe culture is shaming everyone just not to do anything. Like you can't even breathe nowadays without people criticizing you or just crucifying you for whatever reason. እና በዛ ምክንያት ማድረግ የምትፈልጉትን ነገር ከማድረግ ወደኋላ የምትሉ ሴቶች listen, whoever's commenting stupid shit on your posts, they don't have a life. I'm telling you guys, most of the time ማለት ነው በጣም ኔጌቲቭ ኮሜንቶችን ቪዲዮዋችሁ ላይ ወይ ደግሞ ፎቶዎቻችሁ ላይ ምናምን whatever post you have እየገቡ የሚያደርጉ ሰዎች ፕሮፋይላቸውን ገብታችሁ ይዩትማ። I'm telling you guys, most of them በቃ they're not living like you would feel sorry for them። ስለዚህ like እነሱ ናቸው ከማድረግ ከምትፈልጉት ነገር የሚያስቆሟችሁ። are you kidding me? come on now, come on sis። እና yeah, just do what you love, what brings you joy ነው የምላችሁ። anyways, let me finish this episode by saying thank you so much for watching and stay tuned for the next episode. Obviously it's coming soon. I'm going to be releasing this episodes every week. I'm thinking on Saturdays. If anything changes, I'll give you an update. But yeah, thank you so much for watching. Please make sure, please make sure to like, comment, share, and subscribe. Bye. Peace.